ቪዲዮን አጥፋልኝ። እሺ አጥፋላት። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰንደይ ትባላለሁ። እኛ የመጣ ነው ያው ቪዲዮን ከተመለከትኩ በኋላ በጣም ብዙ ሰዎች ሀሳባቸውን እየሰጡበት ስለነበረ ምንድን ነው የተፈጠረው የሚለውን ሰናይት ነው ቴሌቪዥን። እሺ አሁን ምንድን ነው የተፈጠረው የሚለውን ነገር ከእሱ አንደበት ከልጇም አንደበት ያለውን ነገር ለመስማት እና ያለችበት ሁኔታ ሰምተን ለህዝብ ለማድረስ ነው። ያው የኛ ዓላማ እንደዛ ነው እንጂ በቀጥታ ገንዘብ ልንረዳት አይደለም የመጣ ነው። አሁን የሆነ ነገር ስትይ ስለሰማሁሽ ነው። እናንተ ያሰባችሁትን እርዳታ እንዳታቀርቡ እናንተ ስላላችሁ እናንተ ኦልሬዲ ልትቀርጿት ስለሄዳችሁ ቀርጻችሁ ስታቀርቡ የሚረዳ አካል ሁሉ ይረዳታል። የእኛን ትተነዋል እኮ ለምን? አይ እሱ ነገር እንዳይቆንልሽ ፈልጌ ነው። እናንተን በቻላችሁት መጠን ድጋፋችሁን አድርጉላት ነው። አይ እኛ አናደርግም። ኦልሬዲ እኛ ተቀጣጥራ ዛሬ ጠዋት ከኛ ጋር ተቀጣጥራ ነበር። ቅልቦች ስራውን ጥሎ ጊዜው መስዋዕት አድርጎ ሲሄድ ኦልሬዲ ከሌላ ሚዲያ ጋር እየተቀረጸች ስላገኘናት እናንተው እንደጀመራችሁ ጨርሱ። እኛ እጃችንን አንስተናል። እናንተ እኮ ቪዲዮ አይደለም የምትቀርጹት አይደል? እኛ ኦፍኮርስ ቪዲዮ ቀርጸን ለህዝብ አሳይተን እውነተኝነቱን ሲረጋገጥ ነው ፌስቡክ ብሩ የሚገጠው። ስለዚህ እናንተ ትበቃላችሁ። እኛ ብዙ ሊረዳ አለብን። ኦልሬዲ ብዙ ወረፋ እየጠበቁ ያሉ ተረጂዎች አሉብን። አይ አይደለም፣ ሀሳባችሁን በእንደዚህ አይነት መልኩ መቀየር አለባችሁ ብዬ አላስብም። እንደ ሰው አይደለም ችግሯ ቪዲዮ ላይ የተመለከታችሁት ችግር እንደናንተ እንደ ሰው ችግር ነው ተሰምቷችሁ አይደል? ለመርዳት አስበሽ ሁሉም ሰው አንድ ሰው ላይ መዝመት የለበትም እኮ እናንተ አስፋልት ትረዱ፣ እኛ ደግሞ ሌላ ወገን እንረዳለን። ብዙ የሚረዳ ወገን አለብን። ሁሉም ሰው አንድ ሰው ላይ ከረዳ ሌላው ማን ሊረዳው ነው? ኦኬ እሺ፣ ኢትስ አፕ ቱ ዩ። እሺ ቴንክ ዩ ወይ ተስፋዬ። እንዴ በቀደም ቪዲዮ ላይ ያየነው ቤት ሌላ ነው። አሁን እያየን ያለነው ቤት ሌላ ነው። ካረዷት ቪዲዮ ብቻ ቢቀርጿት ሊጠቀሙባት ነው። ተስፍሽ ሚውት እኮ ነክ እየሰማንክ እኮ አይደለም። ያው የባላገር ነገር ያለሽ እንዲህ እኮ ነው። በቃ አክቲቭ የሶሻል ሚዲያ አክቲቭ ተጠቃሚ ስላልሆነ ነው እንደዛ እንትን የሚለው። ኦልሞስት ከሁለት ሰዓት በላይ ነው ተጉዤ ነሱ ጋር ደረስኩትና እዚህ ሰፈርም ከደረስኩ በኋላ ትንሽ አስቸጋሪ ተናድጄ ቮይስ እንዳደረኩልሽ ማለት ነው። ያ ነው ለምን መሰለክ ሳታነሳ በዩቱብ ብር ሊሰሩባት ነው እኮ ብሌንዬ። እነሱ በዩቱብ ብር ሊሰሩባት ብቻ፣ ከዛኛ ደግሞ የገንዘብ እርዳታ ልናደርግላት፣ እነሱ ሊጠቀሙባት፣ እኛ ብንረዳ ሞኛችን ፈልጉን ያሉባችን አይደለም። ከቲቪ ጣቢያ ሆነ ከእንትን ሆነ ከሬዲዮ ጣቢያ ሆነ ምን አገባኝ እኔ። ማንም አይመራኝም፣ ጭንቅላቴ ነው የሚመራኝ። ፈርስት ኦፍ ኦል በቀደሙ ቪዲዮ ላይ የነበሩት ሶፋዎች ምኖች የት አሉ? ባዶ ቤት ለምን ሆነ? አሁን ቤቱ እንኳን ራሱ ቢሆን ንብረት ወጥቷል።